ሰው እንዴት ነው ታዲያ ሰብኮንሸስንና ሞቲቬሽንን ማኔጅ ማድረግ የሚችለው? ሰብኮንሸስንና ሞቲቬሽንን ማኔጅ ማድረጉ ቀላልም ከባድም ነው። ቀላሉ ፓርት ሞቲቬትድ መሆኑ ሲሆን ከባዱ ፓርት ደግሞ ሰብኮንሸስን ሞቲቬትድ ስለሆንበት ምክንያት ማሳመን መቻላችን ነው። ሰው ሰብኮንሸሱን ካሳመነ ሁለቱንም ማኔጅ አድርጓል ማለት ነው። ነገር ግን አብዛኛው ሰው ሁለተኛው ስለሚከብደው መጀመሪያው ላይ ይቆያል። ሰብኮንሸስ ስንል ምን ማለታችን ነው? ሰብኮንሸስ ስንል ጥቅምና ጉዳት ያለው የአእምሮ የመረብ ዝርጋታ ነው። ሰብኮንሸስ መረጃ ላይ ብቻ የተደገፈና ለማያውቀው ክስተት ምንም አይነት ምላሽ መስጠት የማይችል በምላሹም ፋንታ ስሜትን ማለትም ፍርሃትን በሰዎች ላይ እንዲጭር የሚያደርግ የአእምሮ የአስተሳሰብ ዝርጋታ ክፍል ነው። ሰብኮንሸስ ለማያውቀው ክስተት ምላሽ መስጠት አይችልም። ካለመቻልም ባሻገር ፍርሃትን ይጭራል ስንል ምን ማለታችን ነው? ፍርሃትን የሚጭረው ለማያውቀው ነገር ምላሽ የሚሰጥበት ተፈጥሮ እንደዛ ስለሆነ ነው። ለምሳሌ አንድ ሰው ከዚህ በፊት አድርጎት ማያውቀውን ነገር ለማድረግ ቢሞክር ፍርሃት ሊሰማው ይችላል። ይህ ፍርሃት የመጣው ሰውየው ለሚያደርገው አዲስ ነገር ሰብኮንሸሱ ምንም አይነት መረጃ ወይም ማስረጃ ስላልያዘ ወይም ስላላሰባሰበ ነው። ሰብኮንሸስ የእውነታዎችና የኤክስፒሪየንሶች ስብስብ ነው። በዚህም ምክንያት ሰብኮንሸስ ለማያውቀው ነገር ወይም በህይወቱ ኤክስፒሪየንስ አድርጎት ላላለፈው ነገር ፍርሃትን በመጫር ምላሽ ይሰጣል። እና ሰብኮንሸስ እና ሞቲቬሽን ተቃራኒ ናቸው። ሞቲቬሽን ነገሩ እንደሚሆንና እንደሚሳካ የሚናገር የአእምሮ መረብ አስተሳሰብ ዝርጋታ ነው። ሞቲቬሽን ዕውቀት ላይ ያልተመሰረተ ሰውን ምንም ማድረግ ማይችለው ነገር እንደሌለ የሚናገር ኃይል ነው። ሞቲቬሽን እንደሚቻል እንጂ እንዴት እንደሚቻል አይናገርም። በዚህም ምክንያት ሞቲቬሽን እና ሰብኮንሸስ ለአዲስ ነገር የሚሰጡት ምላሽ ተቃራኒ ይሆናል። ሞቲቬሽን ሰው በህይወቱ አዲስ ነገር ሲያጋጥመው ያጋጠመውን አዲስ ነገር አልፎ እንደሚሄድ ጥሶ እንደሚወጣ እዚህ ምድር ላይ የማይቻል ነገር እንደሌለ ይነግረዋል። ሰብኮንሸስ በተቃራኒው ደግሞ አዲስ ለተፈጠረው ክስተት ጥያቄ ያነሳል። እንዴት ነው የሚደረሰው? ምን ሪሶርስ አለ? ሪሶርስ ቢኖርም ነገሩን የማድረግ ችሎታ ወይ አቅም አለ ብሎ ይጠይቃል። ሞቲቬሽን ይቻላል ብሎ ሲነሳ ሰብኮንሸስ እንዴት በማለት ይነሳል። በምድር ላይም ይህን ጥያቄ የመለሰ ወይም እነዚህን የአእምሮ የክፍል ዝርጋታዎች ያስማማ ሰው የሚፈልገው ቦታ ጋር ለመድረስ አይከብደውም። ሰው ሞቲቬሽን ከሚባለው የአእምሮ ክፍል ጋር በሰላም መኖር ይችላል። ነገር ግን ሰው ሞቲቬሽኑ የነገረውን ይሳካል ወይም ይሆናል ያለውን ሐሳብ ለሰብኮንሸሱ ማሳመን ከቻለ ሰብኮንሸሱንም ሞቲቬሽኑንም ማኔጅ አድርጓል ማለት ነው።